በአማራ ክልል የሚካሄደው ውጊያም አሁንም ተባብሶ ሲቀጥል በዛሬው ዕለት በተለይም በጎጃም ቀጠና በበርካታ ቦታዎች ታላላቅ ውጊያዎች መካሄዳቸውም ሰምቷል። በዚህም ተደረገ በተባለው ውጊያ የአማራ ፋኖ ያገዙን አንድ ኦራል ሙሉ ሰራዊት ማጋየቱን አስታውቋል። መረጃውን በዝርዝር እንመለከተዋለን። በላስታ ግንባር በአምስት አቅጣጫ በተደረገ ውጊያ 177 ያገዙ ወታደሮች ሙትና ቁስለኛ መደረጋቸውን የፋኖ አዛዥ ሲገልጹ ከጎንደርም ታላቅ የብስራት ዜና ሰምቷል። መረጃውን በስፋት ይዘናል። በቆይታችን በዝርዝር የምታደምጡት ይሆናል። ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ የአቦል ሚዲያ ቤተሰቦች እንደምን ቆያችሁ? እነሆ የታህሳስ 13 ቀን የምሽት መረጃዎችን ይዘን ቀርበናል። በቆይታችንም ቀደም ሲል በአርዕስቱ ያስደመጥናችሁን ዜናዎች እንዲሁም ሌሎች መረጃዎችን በዝርዝር ወደ እናንተ እናደርሳለን። እናንተም ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮ ላይክና ሼር እንድታደርጉ በትህትና እየጠየቅን በቀጥታ ወደ ዝርዝር መረጃዎች አለፍን። አብራችሁን ቆዩም። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ 105ኛ ኮር 66ኛ ክፍለ ጦር አንደኛ ሻለቃ በዛሬው ዕለት በሰሩት አስደናቂ ኦፕሬሽን የአብይ አህመድ ወንበር ጠባቂ ሎሎችን ድባቅ መምታት ተደጋጋሚ ጀብዶችን ፈጽመዋል። ሰራዊቱን በየጊዜው እየገበረ ስልጣኑን ለማራዘም እየተፍጨረጨረ የሚገኘው የብልጽግናው መንግስት ዛሬም ከባድ ኪሳራ ማስተናገዱ የተነገረው። በዛሬው ወደ ውጊያ ጠላት ወደ ጃሂ ማላ ቀጠና ለሁለተኛ ጊዜ ለመግባት ሲሞክር ሰሬን ውሃ ከተባለ ቦታ ላይ በደረሰበት ከባድ ምት ከ34 በላይ ሰራዊቱ ሲደመሰስ ከ20 በላይ የሚሆነው ደግሞ ከባድና ቀላል ቁስለኛ ተደርጓል የተባሉ። በዚያው ወደ ውጊያ አንድ ኦራል መኪና እስከ ጫኖሬሽና ተተኳሽ በድሽቃ ተመቶ ሙሉ በሙሉ ከጥቅም ውጭ ማድረግ ተችሏል ሲል የገለጸው ህዝቡነቱም ሌላው ከጥቅም ውጭ የሆነውን ኦራል ለመውሰድ ከጃዊ ወደ ጦርነቱ ወደ ተካሄደበት ቀጠና የመጣውን ክሬን መኪና በነበልባሎቹ አንደኛ ሻለቃ ተቃጥሎ ከጥቅም ውጭ መደረጉና የክሬን ሹፌር መማረኩን የ66ኛ ክፍለ ጦር ህዝብ ግንኙነት ከግንባር ዘግቦታል። በሌላ በኩል በላስታ ግንባር በአምስት አቅጣጫ በተደረገ ውጊያም 177 ያገዙ ወታደሮች ሙትና ቁስለኛ መደረጋቸውን ምንጮች ገለጹ። በላስታ ግንባር በእንጅፋት በዝጊት አዲስ ዓለም አቅጣጫ ከጥጉ ቀበሌ በድፍቋ ፈረስ መጋለቢያ አቅጣጫ ከብልባላ መዛርድ በጸዳ ወንዝ አቅጣጫና ከላሊበላ በጉርዶበር ዳጉሶች አቅጣጫ ከባድ ተጋድሎ መደረጉን ታውቋል። በዚህኛው በድፍቋ አቅጣጫ አካባቢ እስከ ምሽት ድረስ የዘለቀ ከባድ ተጋድሎ የተካሄደ ሲሆን በዚያው ውጊያም የፋኖ አባላት ከክላሽ በተጨማሪም እስከ ሳንጃውግ ትንቅንቅ ማድረጋቸውም ሰምቷል። በሌላ በኩል በዛሬው ዕለት በተደረገ ከባድ ትንቅንቅ የ64ኛ ክፍለ ጦር የፋኖ አባላት በሸበል በረንታ ወረዳ በደፈጣ ጥቃት ወረጎና አካባቢው ቀበሌ ላይ ታሪክ መስራታቸውን አስታውቋል። 201ኛ ኮር 64ኛ ክፍለ ጦር በሸበል በረንታ ወረዳ ማህበረሰቡን በመልሶ ማደራጀት የሰለጠነ ጠንካራ ወታደር ኃይል በማደራጀትና በመገንባት በርካታ ስራዎችን እየሰራ እንደሆነም ተጠቁሟል። 64ኛ ክፍለ ጦር በሸበል በረንታ ወረዳ እያደረጀ ባለው ግዙፍ ኃይል ስጋት ውስጥ የገባው ያገዙ ተቅበዝባዥ ኃይል በቀጠናው የሚገኙ የፋኖ አባላትን ለማጥቃት በሄዱሃ ከተማ መሽጎ የሚገኘው ያገዙ ሰራዊት ጨለማን ተገን በማድረግ በቁጥቋጥ ቀበሌ የፋኖ አባላትን ለማጥቃት ሞክሮ ሳይሳካለት መቅረቱም የተነገረው። በቁጥቋጥ ቀበሌ የገባውን ያገዙን ሰራዊት ድጋፍ ለማድረግ ከሄዱሃ ከተማ ታህሳስ 13 ቀን 2018 ዓ.ም ከጧት 2 ሰዓት ተኩል ተጨማሪ ኃይል በመያዝ በጉዞ ላይ የነበሩ በአንድ ፓትሮልና በአንድ ላንድ ክሎዘር አመራርና አባላትን የጫነ ተሽከርካሪዎች በድንገት በወረጓና አካባቢው ቀበሌ ላይ ልዩ ቦታው ደረቅ ወንዝ በተባለ ቦታ 64ኛ ክፍለ ጦር 5ኛ ሬጂመንት በወሰደው የደፈጣ ጥቃት በፓትሮል ላይ የነበሩ ያገዙ ሰራዊት አመራርና አባላት ሙትና ቁስለኛም መደረጋቸውም ታውቋል። በሸበል በረንታ ሄዱሃ ከተማ ወደ ቁጥቋጥ ሲንቀሳቀስ በነበረው ያገዙ ኃይል ላይ በተሰራው የደፈጣ ጥቃት ከተደመሰሱት ያገዙ ሰራዊት አባላት ውስጥ ሻምበል ሰለሞን የተባለ የሻለቃ ወይም ሬጂመንት አዛዥና አንድ ጋንታ መሪ ፓትሮል ላይ እንዳሉ ሲደመሰሱ አንድ ሚሊሻና 4 የመከላከያ አባላት ደግሞ ከባድ ቁስለኛ ሆነው ሆስፒታል ገብተዋል የተባሉ። ሆስፒታል ከገቡት 5 ቁስለኞች ውስጥ ሚሊሻውን ጨምሮ 2 የመከላከያ አባላት መሞታቸውን የገለጹት የመረጃው ምንጮች የቀሩትም የመትረፍ እድል እንደሌላቸው ከውስጥ የመረጃ ምንጮቻችን ለማረጋገጥ ችለናል። በዚህ ጥቃት አንድ ፓትሮልና አንድ ላንድ ክሎዘር ተሽከርካሪም በደፈጣ ጥቃቱ ከጥቅም ውጭ ሆነዋል ሲል የገለጸው ፋኖ ይበልጣል ጌቴም በአፋባ ቴዎድሮስ እዝ 201ኛ ኮር የ64ኛ ክፍለ ጦር ህዝብ ግንኙነት ነው። በሌላ መረጃችን ያገዙ ኃይሎች በጎንደር ሻሁራ ከተማና ጸደ ማርያም አካባቢ በፈጸሙት ጥቃት 2 ታዳጊዎች መገደላቸው ሰምቷል። በረኝነት ላይ የነበሩ የ10 ዓመትና የ15 ዓመት ታዳጊዎች ናቸው በጥቃቱ የተገደሉትም ተብሏል። በማዕከላዊ ጎንደር ዞን አልፋ ወረዳ ሻሁራ ከተማና ጸደ ማርያም ቀበሌ ሰፍረው የሚገኙት ያገዙ ወታደሮች ታህሳስ 11 ቀን 2018 ዓ.ም በከፈቱት የዘፈቀደ የሞርተርና የዲሽቃ ተኩስ በከብት እረኝነት ላይ የነበሩ 2 ታዳጊዎች መገደላቸውን ሚዲያችን ከአካባቢው ነዋሪዎች ለማረጋገጥም ችሏል።
ንጹሃንን በአሰቃቂ ሁኔታ በስለት ቆራርጦ መግደል፣ የዘፈቀደ ተኩስ በመክፈት ህጻናትና ነፍሰ ጡር እናቶችን ሳይቀር መረሽን፣ ታዳጊ ሴቶችን መድፈር፣ ሃይማኖታዊ ስፍራዎችን ማርከዝ ልዩ መገለጫው የሆነው ያገዙ ወታደር በፈጸመው የሞርተር ጥቃትና የዲሽቃ ጥቃት ምስጋኑ አቢ የተባለ በከብተኝነት ላይ የነበረ የ15 ዓመት ታዳጊና ሌላ አንድ የ10 ዓመት ታዳጊ ተገድለዋል ሲሉም መረጃውን ያደርሱን የአካባቢው ነዋሪዎች ተናግረዋል። በተጨማሪም በዚሁ የከባድ መሳሪያ ጥቃት የንጹሃን መኖሪያ ቤቶች ሙሉ በሙሉ መውደማቸው ተሰምቷል። ይህ በእንዲህ እንዳለም የብልጽግና አገዛዙ ወታደሮች ደቡብ ወሎ ዞን ወግዲ ወረዳ ልዩ ስሙ ለሚበር የተባለ ቦታ ላይ የ8 ዓመት ህፃንን ደፍረው በአሰቃቂ ሁኔታ መግደላቸውን የአካባቢ ምንጮች ተናገሩ። በተጨማሪም አገዛዙ ቤተ አማራ በብዙ አካባቢዎች የእምነት ግጭት ለመፍጠር እየሰራ ነው ያሉ ሲሆን ሰራዊት አዝምቶ መማር ማስተማሩንም እያወቀ ይገኛል ብለዋል። በአማራ ህዝብ ላይ ዘር ማጥፋት እየፈጸመ ያለው የአገዛዙ ጦር በደቡብ ወሎ ዞን በወግዲ ወረዳ ልዩ ስሙ ለሚበር ተብሎ በሚጠራ አካባቢ አንዲት የ8 ዓመት ህፃን ደፍረው በአሰቃቂ ሁኔታ ህይወቱ ያለፈ ሲሆን ይህንን ግፍ ለህዝብ ብታሰሙ እንገላቸዋለን በማለትና በማስፈራራት ጉዳዩ ለሚዲያ እንዳይደርስ ታፍኖ መሰንበቱንም ለማረጋገጥ ችለናል። ከዚህ ጋር ተያይዞም ህዳር ወር አካባቢ መካነ ሰላም ላይ አንዲት የቄስ ሚስትና ነፍሰ ጡር እናትን ጨምሮ 3 ሴቶች በአገዛዙ ወታደሮች ተገደው በግፍ የተደፈሩ መሆኑም ይታወሳል። የብልጽግናው ሰራዊት በተደጋጋሚ ከሚፈጽም የአማራ ግፍና በደል አንዱ የአማራ ህዝብ ከትምህርት ገበታ ውጭ ማድረግ ሲሆን ሰሞኑን ታህሳስ 8 ቀን 2018 ዓ.ም በመካነ ሰላም ወረዳ 017 ቀበሌ ትምህርት ቤት ላይ ከረፋዱ 4 ሰዓት ተማሪዎች እየተማሩ ባሉበት ሰዓት በርቀት በዲሽቃ ትምህርት ቤቱን ሲደበድብ የዋለ ሲሆን ተማሪዎቹና መምህራንም ህይወታቸውን ለማትረፍ ተበትነው ትምህርት ቤቱም ወድሟል ተብሏል። በተመሳሳይ መረጃም ጀንበር የጠለቀችበት አገዛዙ በመካነ ሰላም ዙሪያ ባገኘው አጋጣሚ ሁሉ አሁንም ፖለቲካውን ወደ ሃይማኖት ግጭትና እርስ በርስ መጠፋፋት ለመቀየር አበክሮ እየሰራ መሆኑና ካድሬዎቹ በየእምነት ተቋማቱ እየሄዱ ይህንን ፕሮፓጋንዳ ሲሰብኩ እንደሚውሉ አብሮ የነበሩ ማኞች መረጃውን ለሚዲያችን እያደረሱን ይገኛሉ። የተከበራችሁ ቤተሰቦች ከአቦል ሚዲያ ለሰዓቱ የነበሩ መረጃዎች እነኝን ይመስሉ ነበር። በቀጣይ በሌሎች ዜናዎች እንዲሁም ጥቆማዎች እስከምንገናኝ በያላችሁበት የዓለም ጫፍ በሰላም ቆዩኝ።